ሰላም እንደምናችሁ እንኳን ወደ ቻናል የመጣችሁ። ያው በዚህ ቻናል እንግዲህ አንዳንድ እንቅስቃሴዎችን ወጣ ገባ ስል እንግዲህ የሚሰራቸውን ቭሎግ አደርጋለሁ። ዛሬ ደግሞ ያለሁት አጋጣሚ ራሱ ይናገራል ራሱ እሁድ ነው። ሳይክል ላደርግ በጠዋት ነው የወጣሁት። ያው አዲስ አበባ ላይ ከቅርብ ጊዜ ወዲህ እንግዲህ ለሳይክሊንግ በጣም የሚመች ቦታ ሆኗል። አሁን ያለሁት ከቦሌ ወደ ጎሮ የሚሄደው መስመር ላይ ነውና ትንሽ ደክሞኝ አረፍ ለማለት ነበር የመጣሁት። ግን እዚህ ጋር አውሮፕላኖቹ እንደምታዩት የሚነሱበት ቦታ ነው። ይሄንን እዚህ ጋር ቁጭ ብሎ ማየት እንዴት እንደሚያዝናና ድምፁ እንደምትሰሙት ነው። let me show you የአሁኑ ፕሌን ካርጎ ነበር። እንዴት ነው ድምፁ ሲያስፈራ ባለ ምን ያክላል። ዋው! ይሄ ራሱ አንድ አዲስ አበባ ውስጥ የመስህብ ቦታ ሊሆን ይችላል። እዚህ ጋር ቁጭ ብሎ ማየት ራሱ የሚያዝናና ነገር ነውና ደክሞኝ ነበር አረፍ ያልኩት። ደስ ስላለኝ ነው። የተወሰነው ቪዲዮ ለእናንተ ሼር አደርጋችኋለሁ። አዲስ አበባ ከምታስቡት በላይ ለሳይክል የሚመች ከተማ ሆናለች። በጣም ነው ደስ የሚለው። በጣም ብዙ ኪሎ ሜትሮችን አይ ቲንክ ከ50 ኪሎ ሜትር በላይ ለሳይክሊንግ የሚመች ቦታ አለ። ችግሩ ግን የሳይክል ዋጋ ውድ ስለሆነ ብዙ ሰው ሳይክል ሲያደርግ አይታይም። ግን እንደምንም እቁብም ብላችሁ ማለት ነው በቃ ሳይክል መግዛት ግዴታ ነው። አሁን አዲስ አበባ ላይ በጣም ነው
የሚያዝናናው አሪፍ ኤክሰርሳይዝ ማድረጊያ ነው። እሁድና እረፍት በሚኖራችሁ ቀን ቅዳሜን ምናምን በቃ ወጣችሁ ዞር ማለት ትችላላችሁ። ከዛ ደግሞ ደከም ሲላችሁ እንደዚህ በየቦታው መቀመጫ አለ። እዚህ አውሮፕላኖች የሚነሱት የሚያርፉትም ማየት ይቻላል። በአብዛኛው በዚህ በኩል እንኳን የሚነሱ ናቸው ያሉትና ደስ ነው የሚለው፣ ያዝናናል። ለነዋሪዎቹ ትንሽ የሚረብሽ ቢመስልም ግን በጣም የሚያዝናና ነው። አይ ቲንክ ባያችሁ በጣም ኢንጆይ እንዳደረጋችሁ ተስፋ አረጋለሁ። አሁን ደግሞ ይላችሁ እያመለጠኝ ነው። ዋው ዛሬ ሳላስበው የሚገርም ኤር ሾው ነው ያሳየዋችሁ። እንግዲህ እኔም ኢንጆይ አድርጌያለሁ። ለወደፊት በደንብ ተዘጋጅቼበት በጣም ረዘም ያለ ቪዲዮዎችን እዚህ ጋር መጥቼ እሰራላችኋለሁ። ረጅም መንገድ ነው የሚሄደው። እንግዲህ አሁን ያለሁት እንግዲህ እዚህ ኤርፖርቱ አካባቢ ነኝ። እኔ የምሄደው እንግዲህ ወደ ኮተቤ ወደ 02 አካባቢ ነው የምሄደው። ደግሞ በዚህ በጎሮ በኩል ከባድ ዳገት አለ። ስለዚህ በጊዜ ሊድ ፀሐዩ ሳይጠነክር ቻናሌን ሰብስክራይብ አድርጉ። አመሰግናለሁ። ባይ